ይህንን ያውቁ ኖሯል። በቤቶ በጓሮ ወይም በእህል መጋዘኑ ውስጥ በምቾት የሚኖረውና ምንም ጉዳት የሌለው የሚመስለው ያ ትንሽ ፍጥረት እርስዎ ሳያውቁት የሞት አዋጅ ሊያውጅቦት ይችላል። አዎ፣ ስለ አይጦች ነው የምናገረው። ነገር ግን ዛሬ የምናወራው ስለ አይጥ ንክሻ ወይም እህል ስለማውደማቸው አይደለም። ሳይንቲስቶችን ጭምር ስላስደነገገውና በሰውነታችን ውስጥ ከገባ ሳምባን በፈሳሽ አጥቅቶ ስለሚገድለው አደገኛ ቫይረስ ነው። እሱም ሃንታቫይረስ ይባላል። ሃንታቫይረስ ምንድነው? ከየትስ ተከሰተ? ይህ ቫይረስ ለመጀመሪያ ጊዜ በስፋት የታወቀው በኮሪያ ጦርነት ወቅት በሃንታን ወንዝ አካባቢ በነበሩ ወታደሮች ላይ በመከሰቱ ነው። ስሙም የመጣው ከዚሁ ወንዝ ነው። ሃንታቫይረስ በአይጦችና በበረሃማ የኮሪየንስት ፍጥረታት አማካኝነት የሚመጣ እጅግ አስፈሪ ተላላፊ በሽታ ነው። የሚገርመው ነገር ይህ ቫይረስ ያለባቸው አይጦች ራሳቸው ጨርሶ አይታመሙም፣ ምንም የበሽታ ምልክት አያሳዩም። ነገር ግን ቫይረሱ ወደ ሰው ልጅ ከተላለፈ ታሪኩ ሙሉ በሙሉ ይቀየራል። ቫይረሱ ወደ ሰው ልጅ እንዴት ይተላለፋል? ቫይረሱ ወደ ሰውነታችን የሚገባው በአብዛኛው በአየር አማካኝነት ነው። የአይጥ ሽንት እዳሪ ወይም ምራቅ በደረቀበት ቦታ ላይ አቧራ ሲነሳ ያንን አቧራ ወደ ውስጥ ስንተነፍስ ቫይረሱ በቀጥታ ወደ ሳምባችን ይገባል። በተጨማሪም ቫይረሱ ያረፈበትን ነገር በእጅ ነክቶ ዓይንን፣ አፍንና አፍንጫን በመንካት ወይም አልፎ አልፎ በአይጥ ንክሻ ሊተላለፍ ይችላል። የትኛውን የአካል ክፍል ያጠቃል? ዋነኛው ጥቃቱ በመተንፈሻ አካላታችን በተለይም በሳምባችን ላይ ነው። ሳምባን በፈሳሽ በመሙላት የታካሚውን የመተንፈስ አቅም ሙሉ በሙሉ ያዳክማል። በሌላ በኩል ደግሞ የደም መፍሰስን በማስከተል ኩላሊታችን ሥራ እንዲያቆም ሊያደርግ ይችላል። የበሽታው ምልክቶች ምንድናቸው? በሽታው መጀመሪያ ላይ ልክ እንደ ተራ ጉንፋን ነው የሚጀምረው። ከፍተኛ ትኩሳት፣ ብርቱ የጡንቻ ሕመም፣ ራስ ምታትና የሆድ መታወክ ምልክቶች ይታያሉ። ነገር ግን ከጥቂት ቀናት በኋላ ቫይረሱ እውነተኛ ማንነቱን ያሳያል። በድንገት ከባድ ሳልና አስደንጋጭ የኦክስጅን እጥረት ይፈጠራል። ይህም ታካሚው ለመተንፈስ አየር ፍለጋ እንዲቃት ያደርገዋል። በዚህ ደረጃ ላይ የሕክምና እርዳታ በቶሎ ካልተገኘ በሽታው ለሕልፈተ ሕይወት ይዳርጋል። እስካሁን ድረስ ለዚህ ቫይረስ የተገኘ ፍጹም ፈውስ ወይም ክትባት የለም። ታዲያ ይህ አደገኛ ቫይረስ ወደ ሀገራችን ወደ ኢትዮጵያ እንዳይገባ እኛ ዜጎች እና መንግሥት ምን ማድረግ አለብን? የቅድመ ጥንቃቄ እርምጃዎች፣ የመንግሥት ኃላፊነቶች፣ ጥብቅ ኳራንቲን በአየር ማረፊያዎች፣ በየብኪያን የድንበር በሮች እና የወደብ መግቢያዎች ላይ ከፍተኛ የኳራንቲን እና የፍተሻ ቁጥጥር መደረግ አለበት። ደህንነቱ የተጠበቀ ፍተሻ ከተለያዩ ሀገራት ወደ ውስጥ የሚገቡ የጭነት መኪናዎች፣ የእህል ዕቃ መያዣዎች እና ኮንቴይነሮች ከአይጥ እና ከአይጥ እዳሪ የጸዱ መሆናቸውን በጥብቅ መፈተሽ ያስፈልጋል። የጤና ተቋማት ዝግጁነት፣ የጤና ተቋማት ስለ በሽታው ቅድመ ዝግጅት እና በቂ ግንዛቤ እንዲኖራቸው ማድረግ የመንግሥት ትልቅ ኃላፊነት ነው። የዜጎች ኃላፊነቶች፣ የአይጥ ቁጥጥር፣ በየቤታችን እና በአካባቢያችን የአይጦችን መራባት በጥብቅ መከላከል አለብን። የምግብ ቁራጮችን ክፍት አለማስቀመጥ እና እህልን በአግባቡ መቆለፍ ያስፈልጋል። ደህንነቱ የተጠበቀ የጽዳት ዘዴ፣ የቆዩ ክፍሎችን፣ መጋዘኖችን ወይም ሰገነቶችን ሲያጸዱ በፍጹም በደረቁ አይጥረጉ፣ ምክንያቱም አቧራው ሲነሳ ቫይረሱን አብረው ወደ ውስጥ ሊተነፍሱት ይችላሉ። መጀመሪያ በውሃ ወይም በጸረ ተህዋሲያን ኬሚካል ይርጩት። የግል ንጽሕና፣ ሁልጊዜም የአፍና አፍንጫ ጭንብል ማስክ መጠቀምን እና እጅን በሳሙና በደንብ መታጠብን አይርሱ። ተፈጥሮ ውብ ናት፣ ነገር ግን ሳናውቃቸው የምናልፋቸው ምስጢሮቿ አንዳንድ ጊዜ አስደንጋጭ ዋጋ ያስከፍላሉ። ጤናውን ይጠብቁ፣ አካባቢውን ያጽዱ። ይህ መረጃ ለብዙሃኑ የሀገራችን ሕዝብ ደርሶ ቅድመ ጥንቃቄ እንዲደረግ ቪዲዮውን ላይክ እና ሼር ማድረግዎን በፍጹም እንዳይረሱ። እንደዚህ ያሉ አስደናቂና አስተማሪ የተፈጥሮ እና የጤና ምስጢሮችን ለማወቅ ቻናላችንን አሁኑኑ ሰብስክራይብ ያድርጉ። እርስዎስ ስለዚህ ቫይረስ ምን ያስባሉ? ሀገራችንስ ምን ያህል ዝግጁ ናት ብለው ያስባሉ? ሐሳብዎን ከታች በኮሜንት መስጫው ላይ ያካፍሉን። በሚቀጥለው ቪዲዮ እስክንገናኝ ሰላም።